አሰላሙ አለይኩም ወራህመቱላህ። በቅድሚያ ቪዲዮውን በደንብ ኮፒ ሊንክ አድርጉ። በተጨማሪ ነገ ሐሙስ 3 ሰዓት ላይ ትልቅ ውይይት ይኖርና ሁላችሁም እንዳቀሩ። ወደ ሐሳቡ ስንመለስ እንዳያችሁት ቄሱ በአናቱ ተዘቅዝቆ እየጸለየ ነው ያለው። ጥያቄያችንና ሐሳቡ ደግሞ የሚሆነው ምንድነው? በአናታቸው የሚዘቀዝቃቸው ማን ነው የሚለው ነው። ተመልከቱ መጽሐፈ ሚስጥር ምዕራፍ 8 ላይ ሕዝቅኤልም የእግዚአብሔር መንፈስ ያዘኝ፣ በረጅምም ተራራ ላይ በአናቴ አቆመኝ አለ። በአናቱ ያቆመ ነብዩ ሕዝቅኤል ማን ነው? የእግዚአብሔር መንፈስ አምላክ ነው። የእግዚአብሔር መንፈስ በክርስትና አምላክ ነው። ክርስትና 3 አምላክ ስላላቸው ማለት ነው። ከ3ቱ አካል አንደኛው አምላክ ነው። ምን አደረገው? በአናቱ አቆመው። ጥያቄ አጭር ብቻ ማለት ነው። በአናት የሚዘቀዝቅ ጋኔን ነው ወይስ ደግሞ አምላክ ነው? እኔ ጋኔን ይመስለኛል። ወሰላሙ አለይኩም